ልጅ አይሞትም። አሜን። የት ነው ያለው? አሉ እዚህ የት እንዳለሽ ና እስኪ። ይወርሰኛል ብዬ የፈራሁት ነገር የቆመ ከበር አይሆንም አለ ጌታ ከሰማይ ቃሎት ስለኔ ራራልኝ ውዴ አይሆንም አለ ጌታ ከሰማይ ስለኔ ራራልኝ ውዴ። ሃሌሉያ! ደስ ብሎሻል? አዎ ደስ ብሎኛል። ባልሽ ነፃ ወጣ እኮ። አዎ እግዚአብሔር ይመስገን፣ ጌታ እግዚአብሔር ይመስገን። ከአባትሽ ዘር ጋር የሚመጣ ኃይል ደግሞ ይሰበራል። አሜን። አባትሽ ላይ ያለው አደገኛ ስፒሪት አይ አዎ ይታረድለታል፣ ይመለካል። አባቷ ቤት አዎ ይመለካል፣ ይታረዳል። ያ ይሄንን መንፈስ ዛሬ አንድ ላይ ጠቅልለን እንቀብረዋለን። የእግዚአብሔር ፕሮግራም ይገርማል። እነዚህ ሰዎች ዛሬ እዚህ ቦታ ባይመጡ ኖሮ መጀመሪያ በ3 ቀን ውስጥ ይሄንን ብላቴና ገሎ በ5ኛው ቀን እሱን ለማሳበድ በ10ኛው ቀን እሷ ከቤት ወጥታ ወንዝ ውስጥ እንድትገባ በ3ቱ ላይ በ3 አይነት መንገድ ታርጌት የተደረገ አዋጅ ተገለበጠ። እስኪ አንድ ሰው ጮሆ አሜን 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 አሜን። ይሄን ለልጁ ለሕፃኑ ሪፈር ነው የተጻፈው። እግዚአብሔር ሰው ምንድነው ያሉት ዶክተሮች? ዶክተሮቹ ትንሽ የልብ ክፍተት አለበትና ወደሚፈለገው ቦታ ወደ ሳምባው ወደዛኛው ክፍተት ስላለው ደም አይሄድለትም ነው ያሉት። ደም አይሄድለትም ነው ያሉት። አዎ ልቡ ክፍተት ስላለው መገጠም አለበት ነው ያሉት። ግን እኔ አምነን የመጣን አዳነ የሚባል ልጅ አለ እዛ ባህር ዳር ያንተን ቻናል ይከታተላል። በጣም አማኝ ነው። እሱ ጋር ስትሄዱ ነው መፍትሄው ያለን። እና እኔም ይሄንን ሪፈር እንደተቀበለ እዚህ ጋር እዩ ጩፋ ቸርች ብዬ ጻፍኩባት። እዚህ ላይ ዶክተር በሰጠው ወረቀት ላይ ወደ እዩ ጩፋ ብለህ ጻፍ። ተመልከቱ፣ እዚህ ጋር ዶክተሮች የት ሆስፒታል ነው የጻፉት? ለጥቁር አንበሳ። ለጥቁር አንበሳ። አንተ ደግሞ ከጀርባው ወደ እዩ ጩፋ። እና ትላንትና እዚህ መጠን ነገ ነው ፕሮግራሙ ተባልንና ጥቁር አንበሳ ሆስፒታል ሄድን፣ ያው ቼክ ለማድረግ እና ለሰኞ ያንተ የሕፃኑ በኢመርጀንሲ ሳይሆን ኦአር የሚታይ ተብሎ ለሰኞ ቀጠሩን። በኢመርጀንሲ አይታይም፣ ብዙ ድክመት ስለማይታይበት ሰኞ ነው የሚገባታ። አንዳንድ ጊዜ ስፔሻሊስቶች በሚያዩት መሳሪያ በኩላሊታችን ላይ፣ በሰንባችን ላይ፣ በጨጓራችን ላይ ሰይጣን ጠጠር አለ፣ ውሃ ይታያል፣ ቁስል ይታያል ምናምን ያስብላል አይደል? ውሸት ነው። ማመን ያለ ማመን የእናንተ መብት ነው። ምንም አይነት የልብ ክፍተት የለም። አሜን። ቢኖሩ እንኳን ማገናኘት ይቻላል። አሜን አሜን። የሞተውን የሚያስነሳ ኢየሱስ አሜን። ክፍተት ያለውን ልብ ማስተካከል ይችላል። አሜን። ልጁ ደግሞ ፓይለት ይሆናል። አሜን። እኔም ትላንትና ስሙን ስጠራው ፓይለቱ እያልኩ ነበር ምጠራው። እኔ ትናንት ትሰማለች ፓይለት እያለ ነው የሚጠራ። አዎ ትናንትና ምሽት ያው ከምንነግረው ቋንቋ አንፃር ቶሎ ነው ሁሉን ነገር የሚይዝና ፓይለቱ ሲለው አቤት ይላል ፓይለቱ ነው የምለው እኔ ፓይለቱ ብለዋል። እግዚአብሔር ተናገረኝ እኮ። አሜን። ሰይጣን አያድግም በልጅነቱ ይሞታል አለ። እግዚአብሔር ግን አድጎ አውሮፕላን ያበራል። ፓይለት አንተን በቲቪም ሳይ ማን ነው እሱ ስለው ባባ ነው የሚለው። ሃሌሉያ